እንዴት ናችሁ? እሺ አሁን ደግሞ ቻፕተር 2 ነው የምንጀምረው። ቻፕተር 2 የሚሆነው ፈንዳሜንታልስ ኦፍ ሲ ፕላስ ፕላስ ፕሮግራሚንግ ማለት ነው። ይሄ በቃ ጀስት ሁሉም ፕሮግራሚንግ ላንጉዌጅ ላይ የምናገኛቸውን እና አይደንቲፋየር፣ ዳታ ታይፕ፣ እነዚህ አሁን ሲ ፕላስ ፕላስ የሚጀመርበት ሌአውት፣ ኢንፑት፣ ይሄ ምንድነው ኢምፖርት ሳይሆን ኢንክሉድ አዮስትሪም ምናምን የሚሉትን ነገሮች ፈንዳሜንታሎችን ነው የምናየው ማለት ነው። ከመጀመራችን በፊት ግን ቪዲዮን ላይኩን መጨረሻ ላይ ቪዲዮ ከተመቻችሁ ላይክ ታደርጋላችሁ፣ ችግር የለውም። ግን ሰብስክራይብ አድርጉ። በኋላ ላይም ሰከንድ ይር ሰርድ ይር ስትገቡ በደንብ ወደ ቴኩ መግባት የምትፈልጉ ከሆነ በደንብ የሚጠቅማችሁ ቻናል ነው የሚሆነው። ሰብስክራይብ ምናምን ማድረግ እንዳትረሱ። አሁን እንጀምር። ቻፕተር 2 ፒፒቲውንም እኔ ያዘጋጀሁላችሁን ቢግነር ኖት ጎን ለጎን እያደረገን እናያለን ማለት ነው። እና በጣም ቀላል ነው ደግሞ በደንብ እንዲቀላችሁ አድርጌ ነው ማስረዳችሁ። እሺ እንጀምርና ቻፕተር 2 ምንድነው እንዳልኳችሁ ፈንዳሜንታልስ ኦፍ ሲ ፕላስ ፕላስ ፕሮግራሚንግ። አሁን ሁሌም ለፈተና ስታነቡ ለፈተናም ባይሆን ራሱ ጀስት ዝም ብላችሁ እቺ አሁን ዲፊኒሽን ላይ ማን አገኘው እንትን አገኘው በስንት ዓመተ ምህረት ተገኘ ምናምን አይነት ነገር ላይ ጊዜ የምታጠፉ ከሆነ ፈተና አትሰሩም ጭራሽ ነው። ስለዚህ እንደዚህ አይነት ነገር አሁን መጀመሪያ ፒፒቲ ላይ ምን አለ ይኸው መቼ ተገኘ በምን ተገኘ ምናምን ወሬ ነው ያለው። እንደዚህ አይነት ነገር ቀጥታ ማለፍ ነው ያለባችሁ። አንድ ጊዜ እንደዚህ ታነቡታላችሁ። ኦኬ ማለፍ በቃ እንጂ አሁን እዚህ ጋር ፖይንታችን ሲ ፕላስ ፕላስ ፕሮግራመር መሆን የምትፈልጉ ከሆነ ሌላ ፕሮግራመር መሆን የምትፈልጉ ከሆነ ራሱ ምንም የሚጠቅማችሁ ፖይንት የለውም። ጀስት አሁን ድሮን የተገኘው በ1980 ይሄ ስሙን ራሱ ፕሮናንስ ማድረግ የማልችለው ሰው ነው ያገኘው። ከዛ በዚህ ካምፓኒ ኢንኤስኤን የተገኘው ምናምን ነገር። ከዚህ ጋር ማወቅ ያለባችሁ ነገር አንደኛ ሲ ፕላስ ፕላስ ኦን ቶፕ ኦፍ ሲ ፕሮግራሚንግ ነው የተገኘው። ሲ የሚባል ፕሮግራሚንግ ነበር በፊት። ከዛ እሱ ላይ ፊቸሮችን ጨምረው ሲ ፕላስ ፕላስ አሉት ማለት ነው። ሲ ፕላስ ፕላስ ኢዝ ኤ ሱፐር ሴት ኦፍ ሲ ፕሮግራሚንግ ማለት ነው። ሁለቱም በጣም ፓወርፉል እንትን ናቸው፣ ፕሮግራሚንግ ላንጉዌጆች ናቸው። እንዳልኳችሁ ባለፈው አሁን ኢቨን የጃቫስክሪፕት ራንታይም ኢንቫይሮንመንት ኖድ ጂኤስ የሚባለው ራሱ በሲ ፕላስ ፕላስ ነው የተጻፈው እና ጀስት ኦብጀክት ኦሪየንትድ ፕሮግራሚንግ የሚባል ፊቸር ምናምን ጨምረውበት ነው ሲ ላንጉዌጅ ላይ ሲ ፕላስ ፕላስ ነው የሰሩት ማለት ነው። ይሄ ኦብጀክት ኦሪየንትድ እንኳን ፕሪኢንጂነሪንግ ላይ የለም አክቹሊ። ሰከንድ ይር ምናምን ስትገቡ አንዳንድ ግቢ አድቫንስድ ሲ ፕላስ ፕላስ ብለው ያስተምራሉ። እሱ ላይ ነው ይሄ ስለ ክላስ፣ ስለ ፋይል ሃንድሊንግ፣ ስለ ኦብጀክቶች ምናምን ያለው። ብቻ እንደዚህ አሁን ይሄ ኦፒ የሚባለው በጣም አሁን ሰከንድ ይርም ወደ ኮምፒውቲንግ ነገር ወደ ሶፍትዌር ኢንጂነሪንግ የምትገቡ ከሆነ ጃቫ አለ፣ እሱ ላይ በደንብ ትማሩታላችሁ። እሱን ፊቸር ጨምረውበት ሲ ፕላስ ፕላስ አድርጉት ነው በቃ እዚህ ጋር ያለው ፖይንት ታውቁ የሚገቡት። ይሄ ራሱ ፈተና ላይ ጭራሽ የማይመጣ ነገር ነው። አሁን ለፈተና እያጠናው ቢሆን ይሄን ነገር ጭራሽ ነበረ ማልፈው ማለት ነው። ማለት አይዋለሁ እኮ አንዴ ጊዜ የሆነ ለትሩ ፎልስ ላይ ወይ ምርጫ ላይ ምናምን ነገር ከመጣ እንጂ እንዲህ አይነት ነገር ላይ ጊዜ አላጠፋም። አንድ ጥያቄ ቢመጣ ነው ከመጣ ራሱ የሆነ ሰገጥ አስተማሪዎች ምናምን ነገር ካወጡ እንደዚህ አይነት ደግሞ ኤክስ ባገኝ ይሻለኛል። ማጆሪቲውን ነገር ከመጉዳት ጊዜ ከማጥፋት ወደ ማጆሪቲ ወደሚመጣው ነገር ማለት ስለሚሻል ማለት ነው። እንቀጥልና አሁን ብዙ አወራን ስለዚህ ራሱ የሲ ፕላስ ፕላስ ፊቸሮችን እኔ አንደኛው ስትራክቸር ወይ ደግሞ ሌአውት የሲ ፕላስ ፕላስ የመጀመሪያውን ስትራክቸር ወይ ሌአውት እንየው። ከዛ በፊት ግን ፒፒቲ ላይ ሚስ ያደረግነው ነገር እንዳይኖር ይሄ መቼ የተገኘ ምናምን የሚል ነው። እዚህ ጋር ደግሞ ሲ ፕላስ ፕላስ ፊቸሮች አሁን ምን ላይ ምንድነው የሲ ፕላስ ፕላስ በቃ ያሉት ፊቸሮች። ሁሉም ፕሮግራሚንግ ላንጉዌጅ የራሳቸው አድቫንቴጅ ነገር አላቸው አይደለ? እንደዛ ለማለት ነው። ብቻ በቃ ከዚህ ውስጥ እናንተ እንትን ማለት ያለባችሁ ስለ ኮምፓይለር እና ስለ ኢንተርፕሬተር ሳወራውን ትዝ ይላችኋል። ኢንተርፕሬተር ላይን ባይ ላይን ነው። ኮምፓይለር ደግሞ ማሽናችሁ ላይ ኮምፓይል የሚደረጉ ናቸው። ሆል ኮዱ ነው ኮምፓይል የሚያደርጉት ምናምን ብለን አይደለ? ኮምፓይለር ቤዝድ ነው። ሌላው ደግሞ ፓወርፉል ነው። በቃ ሌሎች ፕሮግራሚንግ ላንጉዌጆች ራሱ ይጻፉበታል ማለት አልኳችሁ። ኤክስፐርቲዝ አፕሊኬሽኖች የሚሰሩበት እና ጌም ምናምን ትላልቅ እንትኖች ናቸው የሚሰሩባቸው። ሌላ እቺ ሌአውት ነው የምናያት። ሁሌም ፕሮግራሚንግ ነው ሲ ፕላስ ፕላስ ፕሮግራም ስትጽፉ የምትጻፍ ፕሮግራም ነች እቺ ማለት ነው። እቺን አንደርስታንድ ካደረጋችሁ ቢያንስ የፈተና ፕሮግራም ሳትጽፉ እቺን ነገር የሆነ አሁን ፕሮግራም ጻፉ ተብሎ 5 ማርክ ምናምን ያለው ነው የሚመጣው አይደለ? ከዛ ውስጥ ይሄን መጀመር ራሱ 1 ማርክ 2 ማርክ አለው። እቺን ሌአውት እቺን ስትራክቸር የመጀመሪያውን ስትራክቸር መጻፍ ማለት ነው። ኢንክሉድ አዮስትሪም ዩዚንግ ኔም ስፔስ ኤስቲዲ ኢንት ሜን ብሎ እቺን ነገር ክሬት አድርጎ ሪተርን 0 ማለት ነው። እቺ ራሱ የራሷ ቫልዩ አላት ማለት ነው። እሺ እንጀምርና አሁን እቺ ኢንት ሜን ጋር ሳይሆን መጀመሪያ ያለብን ይሄ
ፕሮግራም ሌአውቱ ማለት ነው። እቺ ነገር ነች። ኮፒ ላድርጋትና ራን እያደረግናት እናያታለን ወይ እንዲሁ እናውራው መጀመሪያ። እቺ ኢንክሉድ አዮስትሪ የምትባሏ ነገር መጀመሪያ ሁሌም ፕሮግራማችን ጋር የምትገባ ነገር አለች እቺ ማለት ነው። ሃሽታግ ተብሎ የሚጀምር ኤቭሪ ሃሽታግ ተብሎ የሚጀምር ነገር ፕሪ ፕሮሰሰር ዳይሬክቲቭ ነው የሚባለው ማለት ነው። ፕሪ ፕሮሰሰር በሚባል ነው እንትን እቺ ሃሽታግ የምትባለው የሚጀምር እንትን ነገር ስቴትመንት በሙሉ ፕሪ ፕሮሰሰር ዳይሬክቲቭ ነው የሚባለው። እንደ ስሙ ፕሪ ፕሮሰሰር ነው። በቃ ምን መሰላችሁ አሁን ላይክ አሁን ይሄ ራን የምናደርገው ቪኤስ ኮድ ላይ እኔ አሁን ቪኤስ ኮድ ነው የምጠቀመው። እናንተ ኮድ ብሎክስ እንድትጠቀሙ ትችላላችሁ። ኦኬ ሲ ፕላስ ፕላስ ኮምፓይለር ራሱ አላወረድኩም ታውቃላችሁ። ለዚህኛው እንትን እንደውም በቃ እንትን እንጠቀማለን፣ ኦንላይን ኮምፓይለር እንጠቀማለን። እናንተም ያው ኦንላይን ኮምፓይለር በስልክ የምታዩ ከሆነ ደግሞ እኔ አሁን ፍሪ ላይ እያለን በስልክ ነበር እኛ እንትን የምንለው። ሲ ፕላስ ፕላስ ኮምፓይለር ምናምን ብላችሁ ፕሌይ ስቶር ላይ ሞልቷል። ከዛ ወርዳችሁ ራም ማድረጊያዎች አሉ። እና ወደ ፖይንታችን እንመለስና ይቺ ምንድነች? ኢንክሉድ አዮስትሪም ማለት የሆነ ላይብረሪ እንዳለ አድርጋችሁ አስቡት። ይሄ ዳውንሎድ የምታደርጉት ወይ ደግሞ እዚህ አይዲያችሁ ላይ የምታገኙት ማለት ነው። ዳውንሎድ አድርጋችሁ ከሱ ይሄን ነገር ልጠቀም ነው፣ ኢንፑት አውትፑት ስትሪሞችን ልጠቀም ነው ብላችሁ የነገራችሁት ነው። ኦብጀክቶችን ፕሪዲፋይንድ ኦብጀክቶችን ይሄኔን እጠቀማለሁ ብላችሁ ከላይብረሪ እያስፈቀዳችሁ ኦር እያሳወቃችሁ ነው በሚለው ነገር ያዙት፣ ከአይምሯችሁ እንዳይጠፋ ማለት ነው። እና ምንድነው እዚህ ጋር ይኸው ኢንክሉድስ ኢንፑት አውትፑት ላይብረሪ ይላል። ኢንክሉድስ ኢንፑት አውትፑት ላይብረሪ ማለት ይችን ቆይ ኮፒ አድርጌ ራን አድርጌ ላሳያችሁማ። ይሄ ሲአውት ሲኢ ምናምን ምን ትላላችሁ መሰላችሁ? ጉግል ላይ ተገቡና ሲ ፕላስ ፕላስ ኦንላይን ኮምፓይለር እዛች ጋር እንግባ። እሺ አያችሁ አይደል? ባይ ዲፎልት እንትን ነች እቺ ነገር ያው ራሷ ነች። በቃ ይቺ አሁን ኤስቲዲ የምትለዋን አብራራላችኋለሁ። እዚህ ጋር ምን እየነገርነው ነው? እስኪ ራም ባረጋው እንዳይፈጠር እኔ አይቻው አይደለ? ትራይ ፕሮግራሚዝም እቺ ፕሮግራሚዝም እንትና ነች መሰለኝ ዌብሳይቱ ነው ራም ማድረጊያው ዶት ፕሮ እዚህ ውስጥ የጻፍኩት ነገር ነው የወጣው። ይሄውን ሲአውት እያደረገልኝ ነው። ሲአውት ያደረገልኝ እቺ ሲአውት የምትለው ነገር ነች። ከዚህ ላይብረሪ ያሳወቅኩት ወይ ደግሞ የተበደርኩት ማለት ነው። ኢንፑት አውትፑት ስትሪም ከዚህ ያሳወቅኩት። አሁን ማትስ ካልኩሌሽኖችን መስራት ብፈልግ ፕላስ ማይነስ መልቲፕሊኬሽን ምናምን መስራት ብፈልግ እዚህ ጋር ምንድነው የማደርገው? እንደዚህ ሃሽታግ አድርጌ ኢንክሉድ ብዬ ኢንክሉድ ከዛ እንደዚህ ትከፍቱና እዚህ ውስጥ ማስገባት የምትፈልጉትን ማት ዶት ሲ ሊሆን ይችላል። እነዚያው ማት ዶት ሲ ምናምን ነገር እናያቸዋለን። እንደዚህ ኢምፖርት ማድረጊያ ምናምን ላያስፈልግም ይችላል። ጀስት አንደርስታንድ እንድታደርጉ ስለፈለግኩ ነው። ይኸውን የማትስ ነገሮችን ልጠቀም ነው ብላችሁ ከዛ እንደ ላይብረሪ ያስቡት ካልኳችሁ ነገር ኢምፖርት እያደረጋችሁ ነው ወይ ደግሞ ኢንክሉድ እያደረጋችሁ ነው ማለት ነው። እዚህ ጋር አሁን ሲአውት ማለት እዚህ ጋር መጥቼ በቀይረው ስክሪኔ ላይ ያውጣልኝ እያልኩት ነው። ውስጥ ስለሚጻፈው ነገር እናወራለን። ሄሎ ኢትዮ ፓንዳ ቴክ ፋሚሊ ብዬ ቺን ራም ባረጋት እዚህ ጋር የጻፍኩት ቴክስት እንደዚህ ይወጣልኛል ማለት ነው። ሄሎ ኢትዮ ፓንዳ ቴክ ፋሚሊ ብሎ እዚህ ጋር ይወጣልኛል ማለት ነው። ይሄን ነገር ለመጠቀም ነው። እዚህ ጋር ኢንድ ኦፍ ላይ ስለ ኢንድ ኦፍ ላይ ምናምን እናወራለን፣ ግን እሱን ለመጠቀም ኢምፖርት ማድረጊያ ነው በቃ። እሺ ኔክስት ላይ ደግሞ ሁለተኛው እናያት ዩዚንግ ኔም ስፔስ ኤስቲዲ። እዚህ ጋር ምን አለ ሚስ ያደረግነው ነገር ኢን ሲ ፕላስ ፕላስ ፕሮግራም ስቴትመንትስ ዛት ቢግንስ ዊዝ ሃሽታግ ሲምቦል አር ኮልድ ፕሪፕሮሰሰር ዳይሬክቲቭስ። በቃ ይሄ ፕሪፕሮሰሰር የሚደረጉ ናቸው ምናምን ብያቸዋለሁ። አሎስ አስ ቱ ዩዝ ፕሪዲፋይንድ ኦብጀክትስ። ፕሪዲፋይንድ ኦብጀክት ያልኳችሁ እነዚህ ሲአውት ሲኢን ምናምን ማለት ነው ያልኳችሁ። ስለ ሲአውት ስለ ሲኢ ምናምን እናወራለን። እንደዚህ ኢንድ ኦፍ ላይን ኢንድል የሚባል አለ። እነሱን ፕሪዲፋይንድሊ እንድንጠቀማቸው ነው አለው የሚያደርገን ማለት ነው። ከላይብረሪ የነገርነው ነው ያልኳችሁ ማለት ነው። ሁለተኛው ዩዚንግ ኔም ስፔስ ኤስቲዲ። ይሄ ደግሞ አሎስ ዩ ቱ ዩዝ ሲአውት ኤንድ ኢንድል ዊዛውት ፕሪፊክስ ኤስቲዲ 4 ነጥብ ማለት ነው። ይህን ነገር ሁሌ ፕሪፊክስ እያደረጋችሁ ሳትጠቀሙ እሱ ነገር ለመገላገል ሾርት ከት ነው ማለት ነው። ኢት ሚንስ ዛት ኢፍ ዩ ዶንት ኢንክሉድ ዚስ ስቴትመንት ዘን ሲአውት ሹድ ቢ ዩዝድ ይሄኛው ኤስቲዲ 4 ነጥብ ብለን እንደዚህ ሁለቱም ላይ ሲአውት እና ኢንድል ላይ ማለት ነው መጠቀም አለብን ነው። ላሳያችሁ እሱ ደግሞ ምን ማለት እንደሆነ። እዚህ ጋር አይደለም እዚህ እንመለስና ቺን ኮዳውን ኮፒ አድርጌ እዛ ጋር ፔስት አድርጋት ወይ ደግሞ እዛው ራሱ ያለውን
እቺን እንተካትለን እና ኢዲት አስደረገ። እዚህ ጋር እንምጣና ላሳያችሁ። እዚህ ጋር አሁን ኖቲስ አድርጉት። ይሄ ኤስቲዲ ሲአውት ብዬ ነው። እቺን ኮፒ አድርጌ ብዙ ኮድ እየጻፋችሁ ነው እንበል ሲአውት ሲኢን ኢንድል ምናምን ቢኖራቸው ሁሌም ኤስቲዲ 4 ነጥብ ማድረግ አለባችሁ። ይሄ ሩሉ ነው በቃ ኤስቲዲ 4 ነጥብ ኤስቲዲ 4 ነጥብ። እዚህ ጋር ኢንድል የምንጠቀም ከሆነ ኢንድ ኦፍ ላይን እዚህ ጋር አሁን እቺ ራን ባረጋት እዩት፣ ተከታትሎ ነው የወጣው አይደለ? እንዲያልቅልኝ እንደዚህ ማድረግ እችላለሁ። እንደዚህ ካልጠፋብኝ እስኪ ስታክ ያደርጋል አንዳንዴ። ኢንድ ኦፍ ላይን ሰሚኮለን አታደርጓለሁ። አክቹሊ እዚህ ጋር መጥቼ እንደዚህ ኢንድ ኦፍ ላይን እስኪ ራን ባረጋው አይቻርል አልሰራም። ለምን መሰላችሁ? እዩት፣ ይሄ ኢረር ነው ያለኝ። ኢረሩን ሲያሳየኝ ምን አለ? እዚህ ጋር ኢንድል አለና እቺን ነጥብ አያችሁት አይደለ? ኤስቲዲ ኢንድል ነው መሆን ያለበት አለ። እቺን ኤስቲዲ ኢንድል ነው ማድረግ ያለብህ አለኝ። እቺን ኤስቲዲ ኢንድል ነው ማድረግ ያለብህ እንጂ አይሰራም አለኝ። ይሄን ፕሪፊክስ አስቡት። ሁሌ ኢንድ ኦፍ ላይን ማድረግ ስትፈልጉ ስለ ኢንድ ኦፍ ላይን እናወራለን። እዚህ አሁን መልሼ ራን ባረጋው አይሻርለ ሄሎ ኢትዮ ፋንዳቴክ ፋሚሊ፣ ሄሎ ኢትዮ ፋንዳቴክ ፋሚሊ ብሎ እንዳለ ሰራልኝ ማለት ነው። እዚህ ጋር አሁን ይሄን ከጻፍክ በኋላ ኢንድ ኦፍ ላይን አድርግና ላይኑን ኒው ላይን ክተትና እዚህ ጋር ጻፍ ነው ያለው። እዚህ ጋር ሁሌ ፕሪፊክስ አስቡ። ረጅም ኮድ ስትጽፉ ይሄንን ልትጠቀሙ ነው። ለዚህ ግን ሾርት ከት አለው። ዩዚንግ ኔም ስፔስ ኤስቲዲ ማለት ነው። እቺን አሁን እንደዚህ ዲሌት አድርገን ሴቭ ላድርገውና ሴቭ ያደርግም ለካ እዚህ ጋር እሺ፣ ማስተካከያ ነገር የለውም። ፉጌርስ እዚህ ጋር ምን መጨመር እንችላለን? ይችኛዋን ላይ ማለት ነው ዩዚንግ ኔም ስፔስ ኤስቲዲ የምትለዋን ብጨምር ኢረር አይመጣብኝም። እዚህ ጋር ራን ባረገው ኢረር በኢረር ይሆናል። ይሁት አይቻርለ ኢረር በኢረር እዚህ ጋር እቺን ብጨምር ግን ራን ባረገው ተመልከቱ በቃ ሰራልኝ ማለት ነው። ይሄው ነው ፖይንቱ። ፈተና ላይ አሁን ጻፉ ላይ ምናምን ነገር ይሄ ዩዚንግ ኔም ስፔስ ኤስቲዲ ምንድነው ብሎ ቢጠይቃችሁ በቃ ይችን መጻፍ ነው። ሲአውትና ኢንድለን ያለዚች ፕሪፊክስ እንድንጠቀም ያግዘናል ነው በቃ ፖይንቱ። እሺ ኔክስት ደግሞ ኢንት ሜን ብላ እቺ ፈንክሽን ክሬት እናደርጋት። ስለ ፈንክሽን ቻፕተር 3 ኦር 4 ላይ በደንብ እናየዋለን። ዶንት እንደዚህ ፈንክሽን ሆኖ ማለት ነው። ግን እዚች ጋር ያለችው እቺ ኢንት ሜን ተብላ የምትጀመረው ምንድነች የሚለውን እኔ ኢንት ሜን ደግሞ ይታለ እዚህ ጋር ለምሳሌ እሺ እዚህ ጋር የለም እንዴ? አዎ ያው is the heading of main function እና it is the starting point of every C++ ፕሮግራም። የትኛውም C++ ፕሮግራም ስትጽፉ ኤክስኪዩት መደረግ የሚችለው ይሄ ኮምፓይለራችሁ ኮምፓይል ማድረግ የሚጀምርባት ስታርቲንግ ፖይንት ኢንት ሜን የምትባሏ ነች ይቺ ማለት ነው። እዚህ ጋር መጥተን ላሳያችሁ። አሁን እዚች ጋር ያለውን ፕሪፊክስ ልጠቀም ነው፣ በኋላ ላይ እንዲህ ልጠቀም ነው ምናምን ናቸው። እዚህ ከውጭ ያሉት ነገሮች ኤክስኪዩት ማድረግ የሚጀምረው እዚህ ውስጥ ከገባ በኋላ ነው። ላጥፋት። እዚህ ውስጥ ከገባ በኋላ ነው ኢንት ሜናችሁ ውስጥ ማለት ነው። እዚህ ውስጥ ብዙ ፈንክሽን ክሬት ልታደርጉ ትችላላችሁ፣ ምን ልታደርጉ ትችላላችሁ። እዚህ ውስጥ ከውጭም በኋላ እዚህ ሜን ውስጥ እየጠራችሁ ልትጠቀሙ። ስለ ፈንክሽን እናወራለን ብያችኋለሁ። ፈንክሽኖችን እዚህ ውስጥ ብትጽፉ እዚህ ውስጥ ኮድ እያደረጋችሁ የምትጽፉት እና C++ ይሄ አሁን ኮምፓይለር ነው አይደለ? ኦንላይን ነው እየተጠቀምን ያለ ነው። ባይዚ ፕሮግራሚዝም በጣም አሪፍ ኮምፓይለር ነው። በጣም ስራ የሚያቀል ነው። አሁን ስቶሬጅ ምናምን ባይኖራችሁ ፒሲያችሁ ላይ ፓይተን ምናምን ብዙ ፕሮግራሚንግ ላንጉዌጅ መማር ብትፈልጉ ሁሉንም ማውረድ አይጠበቅባችሁ። እዚህ ጋር ፓይተን አለላችሁ፣ እዚህ ጋር HTML አለች፣ እዚህ ጋር ሲ አለ፣ ሲ ሻርፕ አለ፣ ጃቫስክሪፕት፣ ታይፕስክሪፕት፣ ጎ የፈለጋችሁትን እዚህ ጋር ኮምፓይል እያደረጋችሁ መስራት ትችላላችሁ። በጣም አሪፍ ነው እና ወደ ፖይንቴ ስመለስ እዚህ ጋር ነው ስታርቲንግ ፖይንት ፋንክሽናችን ነች ማለት ነው እቺ ኢንት ሜን ሁሌም። ስለዚህ አሁን ምን አወቅን ከዚህ ቲዩቶሪያል ፓርት? እቺን ነገር ፈተና ኮድ ጻፉ ተብሎ ኮድ መጻፍ ቢከብዳችሁ ይሄን ነገር መጻፋችሁ ይሄ እዚህ ጋር ስታርቲንግ ፖይንቱ ምናምን እዚህ ጋር ሪተርን ዜሮ ምናምን ማድረጋችሁ የሆነ ፖይንት አንድ 2 ማርክ ያሰጣችኋል ነው በቃ። እሺ ሌላ እቺ ሪተርን ዜሮ ደግሞ ሪተርን ዜሮ በቃ ሰክሰስፉሊ ፕሮግራማችን አልቋል እያለን ነው። እዚህ ጋር ጽፈን ሪተርን ዜሮ እዚህ ጋር እዚህ ጋር መጥቼ ባረጋት ሪተርን ዜሮ እዚህ ጋር ጨረስኩት ማለት ነው። ምንም ራን ሳያደርግ እዚህ ጋር ያለውን ነገር ኢግኖር ነው የሚያደርገው ወይ ኢረር ነው የሚያመጣባችሁ። እቺ ሪተርን ዜሮ ምንድነች? ፕሮግራማችን ሰክሰስፉሊ ኢንድ አድርጓል እያልነው ነው ማለት ነው። ሰክሰስፉሊ ኢንድ አድርጓል ማለት ነው በቃ ፕሮግራማችን። ይሄ ነው ፖይንቱ። እዚህ ጋር ምን አለ? ሪተርን ዜሮ የታለ?
ኖታችሁ ላይ መታችሁ ከቴሌግራም ተወስዳላችሁ ብያችኋለሁ። አስተካክዬ አስቀምጥላችኋለሁ። ኢንድስ ዘ ፕሮግራም ሰክሰስፉሊ ማለት ነው። ፕሮግራማችን አልቋል የምትለዋ ነች። ሌላ ሲአውት ሲኢን ምናምን ነገር እሺ ኢን ሲ ፕላስ ፕላስ ይቺኛዋ እንደዚህ ያደረግናት ማለት ነው። ይቺ አይቻት አይደለ? ሲአውት ማለት ኮንሶል አውት ማለት ነው። ኮንሶል ማለት ደግሞ ይሄ ነው ስክሪናችን ማለት ነው። ሁሌም ሲአውት ተብሎ የተቀመጠ ነገር እዚህ ስክሪናችን ላይ ለማየት ነው። በቃ ዛትስ ሆል ፖይንት ይቺ ሲአውት ማለት ነው። ከዛ ይቺ ደግሞ ኢንሰርሽን ኦፕሬተር ነው የምትባለው። ከሲአውት ጋር ነው የምትጠቀሙት ይቺኛው ማለት ነው። ኢንሰርሽን ኦፕሬተር ነው የምትባለው። ከዛ እንትን ታደርጉና ኮቴሽን አድርገን ያውን ስትሪንግ ነው፣ ስለ ስትሪንግ ነው እናወራለን። እዚህ ውስጥ ያለው ነገር አውትፑት እያደረግን ነው ማለት ነው። እሱ ነው ሆል ፖይንቱ ይቺ ኢንሰርሽን ኦፕሬተር። እስኪ እዚች ጋር እንምጣና ይኸው ኢን ሲ ፕላስ ፕላስ ይቺኛው ኢዝ አን ኦፕሬተር። ስለ ኦፕሬተርን በደንብ እናወራለን። አሉ ብዙ ኦፕሬተር ሲደመር፣ ሲቀነስ፣ ማባዛት ምናምኖቹ እንዳለ ኦፕሬተር ናቸው አይደለ? ስለነሱ እናወራለን። ስትሪም ኢንሰርሽን ነው የምትባለው። ኢንሰርሽን ኦፕሬተር ስትሪም ኢንሰርሽን ኦፕሬተር ነው የምትባለው። ስክሪናችን ላይ አውትፑት እንድናደርግ ነው የምታግዘን ማለት ነው። ስለሱ ለብቻ አለ መሰለኝ ኖት። ብቻ እዚህ ጋር እንምጣና ይቺኛዋ ምንድነች? ፕሪንትስ ቴክስት ቱ ዘ ስክሪን። ቴክስታችንን ቅድም ሄሎ ኢትዮ ፓንዳ ፋሚሊ የምትለዋ እንትኗን ስክሪናችን ላይ ያሳየችን አይደለ? ለዛ ነው የምታግዘን ይቺ ሲአውት የምትባሏ። ስለዚህ ነገር አታስቡ። ስለ ቫሪያብል ዲክላሬሽን ምናምን ለብቻ ስለምናወራ ዶቦሪ እዚህ ጋር ያለችውንም ተዋት። እስኪ ሌላ ምን አለ? እሺ ፕሮግራም ሌአውት አሁን ያየነው ነው። በቃ ይሄ አሁን ስለ ኮሜንት እናወራው። እንደውም እዚህ ጋር ምንድነው ስሙ? ስለዚህ አውርተናል አይደለ? እቺ ኢንድ ኦፍ ላይን ነች። እቺ ኢንሰርሽን ኦፕሬተር ነው የምትባለው። ሲአውት ማለት ይሄው ስቴትመንት ቱ ፕሪንት ዘ ቴክስት ስክሪናችን ላይ ነው እቺ ቴክስት የምታደርግልን። ሪተርን ዜሮ ምን ብለናል? ፕሮግራሙ ሰክሰስፉሊ ኢንድ አድርጓል ማለት ነው ብለናል። እሺ እዚህ ጋር እንምጣና ስለ ኮሜንቶች እናውራ። ኮሜንት ማለት ይኸው አር ነን ኤክስኪዩተብል ፖርሽን ኦፍ ኤ ፕሮግራም። ኤክስኪዩት አይደረግም። ኮምፓይለራችን ኢግኖር ነው የሚያደርጋቸው። ዛት ኢዝ ዩዝድ ቱ ዶክመንት ዘ ፕሮግራም። በቃ ምን መሰላችሁ? አሁን እኔ ይህን ፕሮግራም ጽፌ ሰጣችሁ፣ ረጅም ፕሮግራም ሊሆን ይችላል አይደለ? ጽፌ ሰጧችሁ ረጅም ነገር ሊሆን ይችላል እና አንደርስታንድ ላታደርጉ ትችላላችሁ። ሶ እሱን በምንድን ነው የምነግራችሁ? በኮሜንት ነው ማለት ነው። ኮሜንት ደግሞ እንዴት ነው የሚጻፈው? እዚህ ጋር 2 ነጥብ እያደረጋችሁ አሁን ተመልከቱ። ቆይ ይቺ ላጥፋትና ራም ባረገው እዚህ ጋር አናረጋ። እዚህ ጋር መጥቼ ልጨምር የሆነ ነገር እንደዚህ ላድርግና ፕሮግራም ኤክስኪዩሽን ስታርትስ ሂር ብለው እዚህ ጋር ነው ስታርት የሚያደርገው አይደለ? እንትናችን ሜን ፈንክሽን ውስጥ ነው ብለን አይደለ? ይቺ ራም ባረጋት ምንም እዚህ ጋር ይሄ ያመጣው ዲፈረንስ የለም። ጀስት ምንድነው ይሄን ኮድ ጽፌ ሲሰጣችሁ ወይ ደግሞ እኔ ይሄን ኮድ ጽፌ ከረጅም ጊዜ በኋላ ስመለስ ኦኬ እዚህ ጋር የሰራሁት ነገር ይሄ ፕሮግራም እንደዚህ ነው የሚሉትን ነገሮች ዶክመንት ለማድረግ ማለት ነው፣ ለመጻፍ። የተለያዩ ዴቨሎፐሮች አንድ ላይ ስትሰሩ ምናምን ነገር ኮመንት ነው የምትጠቀሙት። እና 2 አይነት ኮመንት አለ። አንዱ ሲንግል ላይን ኮመንት ነው። ሁለተኛው ደግሞ ደብል ላይን ኮመንት ነው የሚባለው፣ ወይ መልቲፕል ላይን ማለት ነው። እዚህ ጋር ይሄ ረጅም ኖት ነው፣ ጀስት ኤክስፕሌን ነው የሚያደርገው። ማየት ትችላላችሁ፣ ችግር የለውም። እስኪ እዚህ ጋር አለ መሰለኝ። ይሄው ኮመንትስ አር ነን ኤክስኪዩተብል ፓርትስ ኦፍ ኤ ፕሮግራም። ነን ኤክስኪዩተብል ነው ብያቸዋለሁ። ራን አያደርግም። ኮምፓይለራችሁ ኢግኖር ነው የሚያደርገው፣ እንደ ቅድም እንዳሳያችሁ። ዚ አር ኢግኖርድ ባይ ዘ ኮምፓይለር። ከዛ ዩዝድ ፎር ዶክመንቴሽን ኤንድ ኤክስፕላኔሽን ማለት ነው። ሌላ ፐርፐዝ ኦፍ ኮመንት ብሎ ሊጠይቃችሁ ይችላል አስተማሪያቸው። ምንድነው ጥቅሙ የኮመንት ቢላችሁ? ኢዚ ቱ ሪድ፣ ኢዚየር ቱ አንደርስታንድ፣ ሜንቴን ለማድረግ በኋላ የሌላ ሰው ኮድ ስታገኙ ሜንቴን አድርጉ ምናምን ብላችሁ ልትቀጠሉ ትችላላችሁ አይደለ? የዛኔ ኮመንቱን እያያችሁ ይሄ ነገር እንደዚህ ነው የሚሰራው እንዲህ ልቀይረው እያላችሁ በኮሜንታችሁ ነው እንትን የምትሉት ማለት ነው። ይሄ ደግሞ ሲንግል ላይን ኦፍ ኮመንት ነው ብያችኋለሁ አይደለ? ቅድም አሁን ፕሮግራም ኤክስኪዩሽን ስታርት ሲር ብዬ ጽፌያለሁ። በሲንግል ላይ ለማድረግ ከፈለጋችሁ ይቺ ነው የምትጠቀሙት፣ ሃሽታግ። መልቲፕል ላይን ደግሞ ኤክስፕላኔሽን መጻፍ ብትፈልጉ ይቺ ነው የምትጠቀሙት ነው ፖይንቱ። ይቺኛውን እዚህ ጋር ልምጣና ይቺ ነው አክቹሊ የትኛውም እዚህ ጋር መጥቼ ከታች ብጽፈው ኢግኖር ነው የሚያደርገው። እዚህ ጋር መጻፍ ትችላላችሁ፣ እዚህ ከላይ መጻፍ ትችላላችሁ፣ የፈለጋችሁበት ቦታ ኮመንት ማድረግ ትችላላችሁ። ይሄ ኮምፓይለሩ ኢግኖር ስለሚያደርገው ምንም እዚህ ጋር አይታችሁ ይችላል። ኦንላይን ሲ++ ኮምፓይለር ቱ ራን ሲ++ ፕሮግራም ኦንላይን ብሎ ነው የጻፈው። ይሄ አሁን አይደለም የጻፍኩት፣ ኮምፓይለሩ ነው የጻፈው። ባጠፋውም ቢቀመጥም ምንም ለውጥ አያመጣም ነው። እዚህ ጋር ልምጣና this is a multiple line of comment እዚህ ጋር አንባረገው
ምንም አያመጣም። ያ ነው በቃ ኮመንት ማለት። እና በምንድን ነው የሚጻፈው? እዚህ ጋር ሃሽታግ ታደርጋላችሁ። ከዛ አስትሪክስ ወይ ደግሞ ስታር የምትባለዋን ታደርጋላችሁ። መጻፍ የምትፈልጉት ነገር መልቲፕል ላይን ትጽፋላችሁ። መልቲፕል ላይ ማለት ነው። እንደዚህ ሲንግል ላይን ከሆነ በዚች እንደዚች ብታደርጓት እንትን ይላል። ከዛ አሁን እንዲህ መዝጋት አለባችሁ። አስትሪክስ ወይ ስታር በምትባለው ነገር ታደርጉና እንደዚህ ትዘጋላችሁ። ከዛ ራን ብታደርጉት ምንም ኤክስፕላኔሽን ነው ማለት ነው። ጀስት እቺን እናጥፋና በቃ። ሌላ እዚህ ጋር እንድናየው የምፈልገው ነገር ስለ ስቴትመንት ነው። ስቴትመንት ደግሞ ባለፈው ትዝ የሚላችሁ ከሆነ የቻፕተር 1 ላይ ስናይ እንትኖችን ጽፈናል፣ አልጎሪዝሞችን ሲዶኮድ ምናምን ጽፈናል አይደለ? ስታርት አለን፣ ከዛ ኢንፑት ማድረግ አለን፣ ከዛ መደመር አለን፣ ፕሮሰስ ማለት ነው። ከዛ አውትፑት ማምናን አለን እና ኢንድ አደረግን አይደል? እሱን ነገር ወደ ኮድ ስንቀይረው በስቴትመንት ነው የምናስቀምጠው ነው ፖይንቱ። ሁሉም የምትጽፉት ፕሮግራም ላይ እዚህ ጋር ኤክስኪዩት የሚደረግ ነገር በሙሉ ስቴትመንት ነው የሚባለው። ምንም የተለየ እንትን የለውም። ይቺ አሁን ስቴትመንት ነች፣ ይቺ ስቴትመንት ነች። ያው ምን ስቴትመንት ነው? ፕሮግራም ፕሪፕሮሰር የሚደረግ ስቴትመንት ነው አይደለ? እዚህ ጋር የምጽፏቸው ነገሮች ፕሮሰስ የሚደረጉት ነገር አሁን ለምሳሌ ኢንፑት እየተቀበልኩ ቢሆን እዚች ጋር ፕሮግራማችን ኢንፑት እየተቀበልኩ ቢሆን ወይ ቫሪያብል ኢንት ብዬ ኤክስ ዲክሌር እያደረኩ ቢሆን ስለ ዲክላሬሽን ስለ ቫሪያብል ምናምን እናወራለን። ይቺ ስቴትመንት ነች ማለት ነው። ኤክስኪዩታብል ፓርት ኦፍ ወይ ደግሞ ላይን ኦፍ ኤ ፕሮግራም ነው ስቴትመንት ማለት። እዚህ ጋር ዲፊኒሽን አለላችሁ መታችሁ ቼክ አድርጉት። ስቴትመንትስ አር ኤክስኪዩታብል ዩኒትስ ኦፍ ኤ ፕሮግራም። እዚህ ጋር ለምሳሌ ኢንት ኤክስ ማለት ኤክስኪዩት ትደረጋለች። ሲአውት ኮንሶል አውት ማለት ነው። ሄሎ ወርልድ ማለት ኤክስኪዩት የምትደረግ ላይ ነች አይደለ? ስለዚህ እቺ አንድ ስቴትመንት ነች ማለት ነው። አንድ ስቴትመንትም ሊሆን ይችላል፣ ስቴትመንቶች መልቲፕል ስቴትመንትም ሊሆን ይችላሉ። ብቻ ኤክስኪዩት የሚደረጉ ስቴትመንቶች ናቸው ማለት ነው። ላይን ዩኒቶች ናቸው ማለት ነው። በቃ ስቴትመንት ማለት ያ ነው። ሌላ ምን አለ እዚህ ዲፊኒሽን ላይ? በቃ ፕሮዲውስ እና ደግሞ ሩሎች አሉት፣ የተወሰኑ ሩሎች። ሁሌም በሰሚኮለን ነው ማለቅ ያለባቸው። ተመልከቱ፣ እዚህ ጋር በሰሚኮለን ያለቀው። እነዚህ በሰሚኮለን፣ እቺ በሰሚኮለን። እቺን አሁን አጥፍቼ ራን ባረጋት ተመልከቱ፣ ኢረር ነው ስቴትመንታችን ያለ ሰሚ አይቻ አይደለ? ኢረር እንትን ማለት አለበት። እዚች ጋር ሰሚኮለን መኖር ነበረባት ነው የሚለኝ። የጎደለ እንትን አለ ነው የሚለው። እዚህ ጋር አሁን መጥቼ ሰሚኮለን ብጨምርና ራን ባረጋው ተመልከቱ ይሰራል። ሁሉም ስቴትመንቶች በሰሚኮለን ወይ ደግሞ ሰማይኮለን ነው ማድረግ ያለባቸው ማለት ነው። እና ሩሎች አሉ እዚች ጋር። እሺ ሌላ ኤቭሪ ስቴትመንት ኢን ሲ ፕላስ ፕላስ ፕሮግራም ኢንድስ ዊዝ ሰሚኮለን ወይ ደግሞ ሰማይኮለን። እስኪ እዚህ ጋር ምን አለ? ይሄ ደግሞ ታይፕ ኦፍ ስቴትመንት ነው። ከዚህ ጋር ያላወራነው ነገር ካለ ሲንግል ስቴትመንት እና ወይ ደግሞ ዋን ላይን ስቴትመንት እና ግሩፕ ኦፍ ስቴትመንት አሉ። ይህ አሁን ለብቻው ሲንግል ስቴትመንት ነች። እንደዚህ አንድ ላይ የምትወስዱት ከሆነ ጀስት መልቲፕል ወይ ደግሞ ግሩፕ ኦፍ ስቴትመንት ነው። ይሄ ቤዚክ ነገር ነው። ሲጀምር ማውራትም አያስፈልገንም አይደለ? እና ከሩሎች ውስጥ አንዱ ምንድነው? ሰማይኮለን ነው። ሁሉም ስቴትመንት በሰማይኮለን ነው የሚያልቀው ብለናል። ሌላኛው በዋናነት ይሄ ምርጫ ላይ የማይቀር ነገር ወይ ትሩ ፎልስ ላይ ምርጫ ላይ የማይቀር ነገር ነው ኬስ ሴንሲቲቭ መሆኑ ማለት ነው። ሲ ፕላስ ፕላስ ኬስ ሴንሲቲቭ ሲባል ሄሎ እና እቺ አሁን ካፒታል ነች አይደለ? እዚህ ጋር ስሞል ነው አይደለ? ይለያል። በቃ ሲ ፕላስ ፕላስ የተለያዩ ነገር ናቸው። በካፒታል እና በስሞል መጻፍ የተለያዩ ነገሮች ናቸው። እሱን ነገር በደንብ መጠንቀቅ አለባችሁ። ሌላ ካፒታል ኢንት ይሄ ዲክሌር ስታደርጉ ምናምን ነገር እዚህ ጋር መጥቼ ኮምፓይለራችን ጋር ብመለስና እዚህ ጋር እቺን ኤክስ ባረጋት ካፒታል ኤክስ ባረጋት መጥቼ ኢንት ኤክስ ባረጋው ካፒታል እና ስሞል ናቸው አይደለ? እነዚህ ሁለቱ ኤክስ እዚህ ጋር መጥቼ ስጠቀማቸው እንደተለያየ ፊደል አድርጌ ነው ላይክ እናንተ እንደምታውቁት ኤ እና ቢ ማለት ነው። ለሲ ፕላስ ፕላስም ስሞል እና ካፒታል የተለያዩ ሁለት ነገሮች ናቸው። እሱ አንድ ሩል ነው ኬስ ሴንሲቲቭ መሆኑ ማለት ነው። ሌላኛው ኦል ሲ ፕላስ ፕላስ ኮድ መስት ቢ ሪትን ኢንሳይድ ፈንክሽን። ራን የሚደረጉ ነገሮች ካሉ ግዴታ ፈንክሽን ውስጥ ነው መቀመጥ ያለባቸው። ይሄ ሜን ፈንክሽን ውስጥ ማለት ነው። ሜን ፈንክሽን ውስጥ ነው መሆን ያለበት። ወይ ደግሞ ሜን ፈንክሽን የማታስቀምጡት ነገር ከሆነ አውትሳይድ ዘ ሜን ፈንክሽን ሌላ ፈንክሽን ክሬት አድርጋችሁ ነው መጻፍ ያለባችሁ ነው ሲ ፕላስ ፕላስ ኮዶችን። ሌላ ኤቭሪ ኦፕኒንግ ሲምቦል መስት ቢ ክሎዝድ። ይሄ ሲምቦሎች በቃ እንደዚህ አሁን ይሄ ሲንግል ኮት ነው አይደለ? ይቺኛው ሲንግል ኮቴሽን ነች አይደለ? ይቺን ከከፈታችሁ ግዴታ መዝጋት አለባችሁ። ሁሉንም አይነት ብራኬቶችንም ሊሆን ይችላል መዘጋት አለባቸው። በቃ
ላሳያችሁ። ለምሳሌ እዚህ ጋር መጥቼ ይችኛዋን ነገር እንዲህ ባጠፋት እዚህ ጋር ክሎዝ ተደርጋለች አይደለ? ወይ ደግሞ ቆይ ልክፈታትና እዚህ ጋር መጥቼ ልዝጋው፣ ከዛ ራል አድርገው። ኢረር ነው ማምጣት ያለበት። አይቼው አይደለ? ኢረር ነው መዘጋት አለባቸው ኤቭሪ ኦፕኒንግ ሲምቦሎች ማለት ነው። ለምሳሌ እዚች ጋር ኮቴሽን ተጠቅሜያለሁ አይደለ? እንዲህ ላድርገው፣ ራል አድርገው። ኢረር ነው ማምጣት ያለበት። ኢረር ነው። አይቼው አይደለ? ሶ ኦፕን ያደረጋችሁት ነገር በሙሉ መዘጋት አለበት ነው በቃ ፖይንቱ። እሺ ስለዚህ ይህን ይመስል ነበረ ፓርት ዋን። ኔክስት ላይ ደግሞ አይደንቲፋየር እናያለን። ቪዲዮ ቢረዝምባችሁም ዲቴል ኤክስፕላኔሽን ፎር ቢግነር ስለሆነ የምታውቁ ከሆነ ካላችሁ በስፒድ ማየት ትችላላችሁ። ቲኤንቲ ኢትዮጵያ ላይም ደግሞ ሾርት ላይ ከዚህ በፊት ክሬት ስላደረኩት እሱንም ቼክ ማድረግ ትችላላችሁ። ቲኤንቲ ኢትዮጵያ ሄዳችሁ ማለት ነው። ቲኤንቲ ኢትዮጵያ እዛ ላይም ከዚህ በፊት ሰርቼዋለሁ። ሲ++። ያው እዚች ጋር መታችሁ ይህንንም ማየት ትችላላችሁ። ሾርት ነው ከዚህ ከሆኑ ማለት ነው። እዚህ ጋር በፒሲ አድርጌ ብዙ በዛ ያለ ኤግዛምፕልም ልስራላችሁ ብዬ ነው እንደገና እየሰራሁት ያለሁት። ይመቻችሁ። ላይክ ሰብስክራይብ ምናምን እንዳትረሱ። ኔክስት ላይ ደግሞ ስለ አይደንቲፋየር እናያለን። ከዛ ያሉት ነገሮች ካየን በኋላ በደንብ ፕራክቲስ እናደርጋለን ማለት ነው።